አንድ ቀን እችን ሴትዮ ጊዜ ሰጣታለሁ። ሀቢባ ይሄን ያዩን አጣሪልኝ። አንድ ቀን ጊዜ ሰጣታለሁ። በነገው ዕለት ከቻለ በዛሬው በነገው ዕለት እቺ የተባለችው ሴትዮ በቪዲዮ እንድትገባልኝ እፈልጋለሁ። ጊዜ ሳትፈጅ እናት ናት አይደል? እናት የሆነ ሰው ደግሞ ጊዜ መብጀት የለባትም። በቪዲዮ መግባት አለባት። እንደውም እኔ እሷን ቦል ማለት ነው ልጅሽ ተገኘ ተብሎ እንዲህ ሲባል ሰብሰብ ብዬ ነበር በቪዲዮ የምገባው። ጊዜም አልፈጅም ነበር። ተንሰብስባ መግባት አለባት። ማብራት ነበረባት። እስካሁን ምንድነው ጉዳዩን በቦተት ኒቃባ ታስረው እንዳይመጡ ተለውጫለሁ ብላለች። አጋይስ ተለውጫለሁ ብላለች። ምን ብለው እንዳይመጡ አሁን እነዚህ ሰዎች ጋር ላንቺ ማለት ነው ኒቃብ ታደርጋለች። እዚህ ጋር አልኩሽ አርገው እንዳይመጡ ስትል ተበልታለች። ተቀይሬያለሁ ብላለች። ሀቢባ ነው ሰምቻ አላውቅም። ባይ ማለት ነው በስሚ ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላህ ብላለች። እንደዚህ ነው ያለችው። ካልበቃ ወደ ኦርቶዶክስ ተቀይሬያለሁ አልሐምዱሊላህ ብላለች። እና በነገው ዕለት አይኖ ነጭ ቅማል እያየሽኝ እንደሆነ አውቃለሁ። በነገው ዕለት እያየች ነው በሌላ ስለ በነገው ዕለት ያልሻትን ሴትዮ አንቺ እውነታ ካለሽ በቪዲዮ ይዘሻት ነይ፣ በቪዲዮ ይዘሻት ነይ። አይ በቪዲዮ ፈራለሁ ካለች ቪዲዮውን ሁሉ ትታው ማለት ነው በድምጽ እኔ በቪዲዮ ገጥማት አለኝ። በድምጿ ጥያቄ እንጠይቃታለን ትምጣ። ይሄንን ነው ኮንፊደንስን የማሳይሽ። ያንን ነው አቡዬ ጨርሻለሁ። በጣም አመሰግናለሁ። ሌላ ሰው ቢመጣስ በድምጽ ቪዲዮ ማብራት አለባት። ጥያቄ ጠይቃታለሁ። ፎቶ ታመጣለች። ፎቶ ቦር መቼስ ኢትዮጵያ ውስጥ በስልክ አይደለም ፎቶ እንግዲህ ያያሰጣት መጣ አልበም ሌላው ይቅርታዊ ጥያቄውን ይቅርና አልበም ማት አልበም ምናምን ይዛ ትመጣለች። ምን ችግር አለው? 14 ዓመቴ ማለት ትልቅ እኮ ነው። ይዛ ትመጣለች። በጣም ጥሩ ያንን ነው የሚለው 14 ዓመቴ ላይ የተለያየ ነው የምትለው። አዎ እዛ ያንን ነው የምለው። ጨርሻለሁ። ይቅርታ ተይ ብላችሁን ተይ